እዚህ እንደምናየው ጅብ እንግዲህ ከሃኒባጅ ጉድጓድ ውስጥ ልጆቿን ለመብላት የቆፈረ ነበር። እንግዲህ ሃኒባጇን መታ ጅቡን እየተፋለመች ነው። እነዚህ እንስሳቶች ሃኒባጅ ይባላሉ። በሀገራችን ቀፎ ሰባሪ የሚባሉት ማለት ነው። በዓለም ላይ ካሉ ከማይፈሩ በጣም ደፋር ከሆኑ እንስሳቶች መካከል እንግዲህ አንዱ ይሄ ሃኒባጅ ይባላል። የወርልድ ሪከርድ እንትን እንዳለው ከሆነ ደረጃ እንደሰጠው ከሆነ ቁጥር 1 ላይ ያስቀምጡታል። ምንም በቃ ፌርለስ ፍርሃት የሌለበት እንስሳት ብሎ ማለት ነው። ከጅብ ጋር፣ ከአንበሳ ጋር፣ ከነብር ጋር ከሁሉም እንስሳት ጋር በቃ ይጣላል፣ ግን አይፈራም። ይሄም የሆነበት ደግሞ አላህ ለእሱ የሰጠው ልዩ የቆዳ እንትን ነው። ቆዳው በጣም ወፍራም ነው። ምንም ነገር ሊበሳው አይችልም። ኮብራ እባብ እንኳን መርዝ ሊገለው አይችልም። በዛ ላይ ደግሞ ትላልቅ ጥርሶች ይሄ ግራንቻ ጥርሶቹና ጥፍሩ እንደዚሁ በጣም እጅግ አስፈሪ ናቸው። በዛ ምክንያት እንግዲህ ከፈለገው እንስሳ ጋር ፋይት ያደርጋል። ግን ምንም እንትን አይልም። ምንም ቢሆን በቃ እንግዲህ አላህ ሱብሃነሁ ወተዓላ ተአምር ነው። እና እናትነት ደግሞ በዚህ ላይ ያሳየናል ምን ያህል እናቶች ለልጆቻቸው መስዋዕትነት ወላጆች በእርግጥ እናትነት ብቻ አይደለም ማንኛውም ወላጅ ለልጆቹ መስዋዕት ይከፍላል። እዚህ ላይ ያው በተፈጥሮ አባባል ስለሆነ እንጂ አባትም መስዋዕት ይከፍላል። እንግዲህ ከጅቡ ጋር ያያችሁት ነው። ጅቡ እንግዲህ የያዘው ዋና እንትኑን የጅቡ የመንከስ ባይቲንግ ፎርስ የሚባለው በጣም ጠንካራ ነው። ወደ ከአንበሳም በላይ ነው። አጥንት የመሰብር የመቆረጣጠር ጉልበቱ ማለት ነው። ፕሬዠሩ ግን እያያችሁት የሃኒባጁን እንኳን ጭንቅላቱን አንገቱ ላይ ይዞት ምንም ላያደርገው አልቻለም። እና ይሄ ያላህ ተአምር ነው። ምን እንኳን ትንሽ ቢሆኑም ዋናው ልብ ካለህ እንደሚባለው ማለት ነው። እንግዲህ ሃኒባጁ አባራውም ነበር። ጅቡ ግን በቀላሉ ተስፋ ሊቆርጥ አልፈቀደም እና መጥተዋል። መልሶ እየታገለ ነው። እስከ መጨረሻው እንደሆነ ማን ያሸንፋል የሚለውን እናያለን። በቀላሉ ተስፋ የሚቆርጥ ነገር አይደለም ሃኒባጁ በቀላሉ በፍጹም እያያችሁት ነው። እና ልጆቹ ወጥተዋል እና እነዚህ ልጆች እሱ በእርግጥ እሷን ሊበላት አይደለም ልጆቿን ሊበላ ነበር የጅቡ ሐሳብ። ግን እሱ ቀደም መልስ አይደለም። መጨረሻ ላይ ጅቡ ያው ተስፋ ቆረጠ፣ አልቻለም እና ጥሎም ለመሄድ ተገዷል። እና ሱብሃንአላህ